ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እዚህ ጋር ድምጽ አስገብቼ ነበረ በኋላ ነው ያጠፋሁት እንጂ ሴትዮ በመሃል ስትመጣብኝ ደንግጬ ማወራውን ስለማላውቅ አበላሽቼዋለሁ ማለት ነው። እዚህ ጋር እንዳያችሁት የሆነ ልጅ በቲክቶክ ሽንኩርት እንዴት ነው የሚጠበሰው ብላ ስትጠይቅ አየሁኝና በዛውም እኔ የሚያውቅ ሰው ካለ የሚፈልግ ካለ ላሳያችሁ ምናምን ብዬ ነው። እኔ ቤት በነገራችን ላይ ምግብ በተሰራ ቁጥር እንደዚህ እሰራለሁኝና ሽንኩርቱ አንድ አይነት መከተፍ አለበት ሳይደቅ ማለት ነው። አንድ አይነት ተደርጎ እንደዚህ በረጃጅሙ ቆርጫለሁ። ከዛ ዱቄትና የበቀሎ ዱቄት ኖርማል ዱቄት እና የበቀሎ ዱቄት ማለት ነው። ንሽ በአረበኛ ንሽ ነው የሚባለው። ያው የበቀሎ ዱቄት እንበለው እና እንደዚህ እንዳያችሁት በደንብ መቀላቀል አለበት። በኋላ ላይ ግን ወደ ዘይት ሲገባ ላዝም ዱቄቱ እንዳይገባብን ዱቄቱ ከስር እንዲቀር ማድረግ አለብን። መንፋትም ይቻላል ግን እኛ አልነፋነውም ንፊውም አላለችኝም ከታች ስለሚቀር ማለት ነው። በደንብ መታሸት አለበት ድርቅ ብሎ ከዘይቱ ሲወጣ እንትን አይልም የሆነ ልዝዝ የማለት ባህሪ አያመጣም በዱቄት ከታሸ ማለት ነው። ወይም ደግሞ ወጥ ወይም የሆነ ነገር እንደምንሰራ አይሆንብንም ድርቅ ነው የሚለው። እዚህ ጋር እንዳያችሁት ዶሮ ጥጄ ነው። በነገራችን ላይ እኔ ቤት ለቤት ሳይሆን ለሰው ነው የምንሰራው ምግብ ብዙ ጊዜ በጣም ብዙ ጊዜ ለሰው ውጪ ለዘመዶቿ ሁላ እየሰራን እንሰጣለን ማለት ነው። እዚህ ጋር ዘይት አስገብቼ በመሃል መታብኝ ለመቀረጽ አልቻልኩም። አንድ ጊዜ አውጥቻለሁ። ይሄን ሲመስል ነው መወጣት ያለበት በጣም ነው የሚጣፍጠው እንደ ቺፕስ ራሱ መበላት ይቻላል። ይሄ እንደዚህ ተደርጎ ቺፕስ አለ አይደል? ቺፕስ ራሱ መብላት ይቻላል በጣም ነው የሚጣፍጠው። ሞክሩት እስኪ ይሄን ቪዲዮ የምታዩ ሞክሩት። የሆነ ዛሃቢ ሲመስል ዛሃቢ መቆርም የለበትም። ዳር ከወጣ በኋላ እንትን ይላል ይቀየራል ወደ ዛሃቢ ወደ ቀይ ይቀየራል በደንብ ሳይበስል ነው የምታወጡት። ሳይበስል ነው የምታወጡት ከወጣ በኋላ ግን በራሱ ጊዜ ይቀየራል ቀይ ይሆናል ድርቅ ይላል። እና ይኸው ሁሉንም ጠብሼ ነው እዚህ ማለት ነው። ይሄ ደግሞ ከላይ ዘቢብ ወይም ደግሞ ክሽምሽ ነው የምትለው የኔ ሴትዮ ክሽምሽ ትለዋለች ኢራቂ ናት። ግን በአረበኛ ዘቢብ ነው የሚባለው። ያው አረብ ሀገር ያላችሁ ታውቁታላችሁ ብዬ አስባለሁኝ። እና ቤተሰብ እዚህ ጋር ምስር ጥጃለሁ ድፍን ምስር ማለት ነው። ሩዝ ጋር የሚሰራ ነው። እየተደበኩ ስለምቀርጽ ለዛ ነው ቤተሰብ ትክክል ያልሆነላችሁ እንግዲህ ማለሽ። ያው እሷ ሳትመጣ ስትሄድ መቆም እዚህ ሲደክማት ስትሄድልኝ ነው የምቀርጸው እንጂ እሷ ጋር ነው የምንሰራው። ሴትዮዬ ጋር ነው የምንሰራው እሷ ስትሄድልኝ ወደ ሳሎን እኔ እቀርጻለሁ ማለት ነው። ሩዝ ይሄን ይመስላል። ይሄ ሩዝ በነገራችን ላይ ትንሽ ይመስላል እንጂ በጣም ብዙ ነው። እና ቤተሰብ አንዳንድ ነገር በነገራችን ላይ እኔ በፊት ስሰራበት የነበረው ቤት ምግባቸው ምንም አይጥመኝ። እንኳን እኔ ቤት ሆኜ ለመስራት ላስበው አይደለም እዚህ እነሱ ጋር ሆኜ ራሱ አልበላውም ነበር። ግን እዚህ ቤት የሚሰራ ምግብ በጣም ነው ደስ ያለኝ ማለት ነው። ሲበሉት ይጣፍጣል የሆነ ጥርት ያለ ነው ሲሰራ ስንሰራው በጣም አሪፍ ነው። እና በሰላም ለሀገራችን ያብቃንና ሀገሬ ሰርቼ ሰደቃ ለሚስኪን ለማብላት በጣም ፍላጎት አለኝ ማለት ነው። እዚህ ቤት እንደምሰራው አይነት ሰርቼ እዚህ ጋር ያው ዶሮ አውጥቻለሁኝ። ዶሮ በስሏል በቅመም ነው የበሰለው እርድ እና ቅመም ማለት ነው።
የሀገሬ ሰው ይበለኝና ይሄ እንደገና ፈረን አስገብቻለሁኝ። ፈረን ከማስገባቴ በፊት ዘይት ሽንኩርቱ የተጠበሰበት ዘይት አለ አይደል? እዛ ጋር ያው እጄ ላይ ጓንት ለብሼ አንዳንዱ ንክር እያደረኩ ዘይቱ ውስጥ ንክር እያደረኩ ድስት ላይ አድርጌ ዘይቱን ነው እዚህ ጋር ያደረኩት እንዳይደረቅ ማለት ነው። እዚህ ጋር ቅድም ድስት ላይ ያያችሁት ማባያ ነው። ይሄን ይመስላል። በጣም ነው የሚጣፍጠው። ከዛ ምስሩ ይኸው እንደዚህ ተሰርቶ ሩዝ ጋር እንደዚህ ደርሷል ማለት ነው። ምስር ሲበስል አይታችሁ ነበር አይደል? ሩዙን በትንሽዬ ዘይት ካሸነው በኋላ ትንሽ 1 ደቂቃ ከደን አድርገነው ከዛ ምስሩን አደረግን። ተቀላቀለ እንደዛ ሆኗል ማለት ነው። ከዛ መጨረሻ እዩት። ለቤት እንኳን አላስቀረንም ብላችሁ ታምናላችሁ? ይሄ አሁን ለሰው የሚሄድ ነው ማለት ነው። እንደዚህ ተደርጎ 5 እቃ ነው አይደል? 5 እቃ ነው። መጨረሻ እቃዬንም ላሳያችሁ ብዬ ነው። በነገራችን ላይ የዛሬው በጣም ትንሽ ነው።